እስኪ ያስቡት በአንድ ወቅት እንደ አንድ ሕዝብ እንደ ወንድማማች ይኖሩ የነበሩ ሁለት አገራት ዛሬ ግን በደም በተሰመረ ድንበር የተለዩ ናቸው። ለአስርተ ዓመታት የአፍሪካ ቀንድን ሲያናውጥ የኖረው የኢትዮጵያና ኤርትራ ግጭት ከአንድ ትንሽ የድንበር ውዝግብ ተነስቶ እንዴት ወደዚህ ሁሉ እልቂት እንዳመራ በዚህ ትንታኔ ውስጥ በጥልቀት እንመለከታለን። እሺ፣ ይሄንን አሁን ምናየውን ማስጠንቀቂያ ስሙት። በ2005 የወጣ ነው ከተባበሩት መንግስታት። የሰላም ስምምነት ከተፈረመ ከ5 ዓመታት በኋላ እንኳን ሁኔታው ምን ያህል አደገኛ እንደነበር ነው የሚያሳየው። በቃ ሰላም በወረቀት ላይ ሰፍሯል፣ ውጥረቱ ግን መሬት ላይ እንደ ቦምብ ሊፈነዳ አንዣብቦ ነበር። እንግዲህ እዚህ ጋ ነው ትልቁ ጥያቄ የሚነሳው። እንዴት ነው ነገሩ? እንዴት ነው አንድ ትንሽ የድንበር ውዝግብ ለአስርተ ዓመታት የዘለቀ ደም መፋሰስን ያስከተለው? ከዛም አልፎ የዓለም አቀፍ ሕግን በመጣስ በ21ኛው ክፍለ ዘመን ካየናቸው አስከፊ ጦርነቶች አንድ ለሆነው የትግራይ ጦርነት መንስኤ ሆነው? ይህንን ለመመለስ ታሪክን ወደ ኋላ መመልከት አለብን። እንግዲህ የግጭቱን ስር መሠረት ለመረዳት ሁሉም ነገር የሚጀምረው ከጋራ ታሪካቸው ነው። ግን ደግሞ የቅኝ ግዛት ዘመን ውሳኔዎች እንዴት እነዚህን የተጋመዱ ሕዝቦች በተለያየ መንገድ እንዲጓዙ እንዳደረጋቸውም ማየት አለብን። ይህ በአጭሩ የአንድ ክፍለ ዘመን ታሪክ ይሄን ይመስላል። በ1890ዎቹ ጣሊያን የኤርትራን በቅኝ ግዛት ስትይዝ ነው ታሪኩ የሚጀምረው። ከዛስ በ1952 የተባበሩት መንግስታት በብዙ ኤርትራውያን ፍላጎት ላይ ተረማምዶ ከኢትዮጵያ ጋር በፌዴሬሽን አቆራኛት። ይሄ ደግሞ ለ30 ዓመት ለዘለቀ መራራና ደማዊ የነጻነት ትግል ዳረገ። በመጨረሻም በ1993 ኤርትራ ነጻነቷን በሕዝበ ውሳኔ ተቀዳጀች። ያው እንግዲህ ደርግን ለመጣል በአንድ ወቅት አብረው የተዋጉት ኃይሎች ናቸው። ግን ስልጣን ሲይዙ የሄዱበት መንገድ ፍጹም የተለያየ ሆነ። ኤርትራ በነጻነት ትግሉ በተፈጠረ ጠንካራ ብሔራዊ አንድነት ላይ ስታተኩር፣ ኢትዮጵያ በበኩሏ በብሔር ላይ የተመሰረተ ፌዴራላዊ ስርዓት ገነባች። ይህ የመንግስት አቋቃር ልዩነት ለወደፊው ግጭት መሰረት የጣለ የመጀመሪያው ስንጥቅ ነበር። እሺ፣ አሁን ደግሞ ወደ ትልቁ ነገር እንምጣ። ያ ሁሉ የፖለቲካ ልዩነት መሬት ላይ ካለው ውጥረት ጋር ሲደመር እንዴት ወደ ግልጽ ጦርነት እንዳመራ እኒህ። ጦርነት እኮ ዝም ብሎ ድንገት አይነሳም። ትናንሽ ነገሮች እየተጠራቀሙ ነው የሚፈነዳው። እስኪናያቸው። በ1997 የኢትዮጵያ ወታደሮች ባዳ አካባቢ ገብተው የኤርትራን አስተዳደር አፈረሱ። በዚያው ዓመት ኤርትራውያን ገበሬዎች ከባድመ ተፈናቀሉ። ከዛ ግንቦት 6 1998 ላይ ያቺ የመጨረሻዋ ጥይት ተተኮሰች። የኢትዮጵያ ሚሊሻዎች በኤርትራ ወታደሮች ላይ ተኩስ ከፍተው ገደሉ። በቃ ከዛ በኋላ ኢትዮጵያ ለአጠቃላይ ጦርነት ኃይሏን አንቀሳቀሰች። እስቲ ያስቡት፣ በሁለት ዓመት ውስጥ ብቻ 50,000 ሰው፣ 50,000 ሕይወት ለአንዲት ትንሽ የድንበር ይገባኛል ጥያቄ ሲባል የተከፈለው ዋጋ እጅግ በጣም ከባድ ነበር። እሺ፣ ከዚህ ሁሉ ደም መፋሰስ በኋላ ጦርነቱ ከጦር ሜዳ ወጥቶ ወደ ፍርድ ቤት ገባ። ዓለም አቀፉ ማኅበረሰብ ጣልቃ ገብቶ ጉዳዩ በሕግ እንዲታይ አደረገ እና የአልጀርሱ ስምምነት ተፈረመ። የዚህ ስምምነት ዋና ዓላማ ጦርነቱን ማቆም ብቻ አልነበረም። ዋናው ነገር ይህንን የድንበር ውዝግብ ለአንዴና ለመጨረሻ ጊዜ በሕግ ለመፍታት ነበር። ለዚህም ሥራ ገለልተኛ የሆነው የኢትዮ ኤርትራ የድንበር ኮሚሽን ተቋቋመ። የመጨረሻና አስገዳጅ ይቺ ሐረግ ናት የሁሉም ነገር መሠረት። ሁለቱም ሀገራት ኮሚሽኑ የሚወስነውን ማንኛውንም ነገር ያለምንም ጥያቄ ለመቀበል ቃላቸውን ሰጥተው ነበር። የመጨረሻና አስገዳጅ፣ ይህንን ቃል መዘንጋት የለብንም። እንግዲህ ውዝግቡ ምን ያህል እንደነበር ለማየት ይሄ ምስል በቂ ነው። አንደኛው ወገን ይህ የኔ ነው ይላል፣ ሌላኛው ደግሞ ያኛው የኔ ነው ይላል። የጦርነቱ መነሻ የነበረችው ባድመ ደግሞ ልክ የሁለቱ ይገባኛል ጥያቄዎች በሚቆራረጡበት ቦታ ላይ ነው ያለችው። ከብዙ ክርክርና ማስረጃ ምርመራ በኋላ ኮሚሽኑ የመጨረሻ ውሳኔውን አሳለፈ። አዲስ የድንበር መስመር ተሰመረ። እናም በዚህ ውሳኔ ያቺ የጦርነቱ ሁሉ መንስኤ የነበረችው ባድመ ለኤርትራ ተሰጠች። በቃ በሕግ ደረጃ ጉዳቱ እዚህ ላይ አበቃ። ግን በወረቀት ላይ ያበቃ ጉዳይ መሬት ላይ ሲወርድ ሌላ ታሪክ ሆነ። የሕግ ውሳኔው የፖለቲካ እንቅፋት ገጠመው። እዚህ ጋር ነው እንግዲህ ነገሩ ሁሉ የተበላሸው። ኤርትራ ውሳኔው ሕጋዊ ነው፣ የመጨረሻና አስገዳጅ ነው፣ ምንም ሳይጨመር ሳይቀነስ ይፈጸም የሚል ጽኑ አቋም ያዘች።
ኢትዮጵያ በበኩሏ አይ በመሬት ላይ ያለው የሰዎች አሰፋፈርና ሁኔታ ግምት ውስጥ መግባት አለበት በሚል ምክንያት ውሳኔውን በተግባር ለመፈጸም ፈቃደኛ አልሆነችም። እናም ሁለቱም ወገን በየአቋሙም ሲቆራመጥ መሃል ላይ ሰላምም ጦርነትም የሌለበት አስከፊ ሁኔታ ተፈጠረ። አዎ ለ18 ሙሉ ዓመታት አስቡት። 18 ዓመት ጦርነት ሙሉ በሙሉ አላጣም፣ ሰላምም አልመጣም። ድንበሩ በወታደር እንደተወጠረ፣ ሕዝቡ በስጋት ውስጥ እንደኖረ ለ18 ዓመታት ቀጠለ። ይሄ ሁኔታ ደግሞ ዝም ብሎ አልተቀመጠም፣ አደገኛ ነበር። የተባበሩት መንግስታት ራሱ በ2005 ባወጣው ሪፖርት ይሄ ሁኔታ ሊረጋጋ የሚችል አይደለም ብሎ ነበር። በድንበሩ በሁለቱም በኩል የወታደር እንቅስቃሴ ነበር። እንዲያውም የተመድ የሰላም አስከባሪ ጦር እንቅስቃሴ በኤርትራ በኩል ተገድቦ ነበር። በቃ አካባቢው በማንኛውም ሰዓት ሊፈነዳ የሚችል ቦምብ መስሎ ነበር። እሺ፣ ያ የቀዘቀዘ ጦርነት፣ ያ ያልተፈታ ቁርሾ እንዴት ሆኖ ነው በቅርቡ ለተከሰተው የትግራይ ጦርነት እንደማገዶ የሆነው? እስኪ ይህንን እናያለን። በቃ ግልጽ ነው። ያልተፈታው የድንበር ጉዳይና በተለይ በህወሓት ላይ የነበረው የቆየ ቂም የኤርትራ መንግሥት ከኢትዮጵያ ፌዴራል መንግሥት ጋር እንዲያብራራ አደረገው። እናም በህዳር 2020 ያ ሁሉ የተጠራቀመ ጥላቻ ፈንድቶ የኤርትራ ወታደሮች ወደ ትግራይ ገቡ። የቀዘቀዘው ጦርነት አሁን በኢትዮጵያ ግዛት ውስጥ እንደ አዲስ ተቀጣጠለ። የተከሰተው ነገር እጅግ በጣም አሰቃቂ ነበር። በምንጮቹ መሠረት በሚገባ የተመዘገቡ ወንጀሎች ተፈጸመዋል። የአክሱም ጭፍጨፋ፣ የደንገላት ጭፍጨፋ፣ በሴቶች ላይ የተፈጸመ ስልታዊ ጾታዊ ጥቃት፣ እንዲሁም ረሃብን እንደ ጦር መሳሪያ መጠቀም ዘግናኝ ድርጊቶች ሁሉም ሪፖርት ተደረጓል። አንድ የምስክርነት ቃል እንዲህ ይላል። ወንጀለኞቹ የኤርትራ ወታደሮች ነበሩ። የኤርትራ ወታደሮች እንደሆኑ እነሱ ራሳቸው ይነግሩን ነበር። በሚናገሩት ቋንቋም እናውቃቸዋለን። ይህ በመሬት ላይ የነበረውን እውነታ በግልጽ የሚያሳይ ነው። እሺ፣ በ2023 የተኩስ አቁም ስምምነት ተደረደ። ጦርነቱ በይፋ ቆሟል። ግን ዋናው ችግር አሁንም አልተፈታ። የድንበሩ ጉዳይ እልባት አላገኘም። ሪፖርቶች እንደሚያሳዩት የኤርትራ ወታደሮች አሁንም ከተወሰኑ የኢትዮጵያ ግዛቶች አልወጡም። ይሄ ማለት የግጭቱ ስር መሠረት አሁንም እንዳለ ነው። ይህም ለወደፊት ትልቅ ስጋት ነው። እናም በመጨረሻ እዚህ ጥያቄ ላይ እንደርሳለን። በወረቀት ላይ የተሰመረ ሕጋዊ ድንበር አለ፣ መሬት ላይ ግን የለም። ታዲያ ባልተቋጨ ጦርነት ላይ በእንዲህ አይነት ቁርሾ ላይ ዘላላቂ ሰላም መገንባት እንዴት ይቻላል? ይህ ለአካባቢው የወደፊት ዕጣ ፈንታ ትልቅ ጥያቄ ሆኖ ይቀራል።